በሕግ እይታ የቴዲ አፍሮ አልበሞች ወንጀል ናቸው? ኢትዮሪካና አንቀጽ 29። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። ቴዲ አፍሮ በኢትዮሪካ አልበም ሊታሰር ይችላል? ይህ ስጋት በብዙዎች ዘንድ እየተነገረ ነው። እስቲ ጉዳዩን በሕግ ሚዛንና በሕገ መንግስታችን አንቀጽ 29 እንመዝነው። አንደኛ፣ ሕገ መንግስቱ ምን ይላል? አንቀጽ 29 ይህ አንቀጽ የአመለካከትና የመግለጽ ነፃነት በሚል ይታወቃል። ለአርቲስቶች ትልቁን ከለላ የሚሰጠው ይህ አንቀጽ ነው። ሐሳብን መግለጽ አንቀጽ 29 ህዝባር 2 ማንኛውም ሰው ያለማንም ጣልቃ ገብነት በቃል ሆነ በጽሑፍ በስነ ጥበብ ወይም በመረጠው በማንኛውም የማሰራጫ ዘዴ መረጃና ሐሳብን የመሰብሰብ የመቀበልና የማሰራጨት ነፃነት አለው። አንቀጽ 29 ህዝባር 3 የፕሬስ ነፃነት የተጠበቀ መሆኑን ይገልጻል። ይህም የጥበብ ውጤቶችን፣ ሙዚቃ፣ ግጥምን ያጠቃልላል። አርቲስቶች መንግስትን መተቸት፣ የህዝብን ስቃይና እንባን መግለጽ፣ ያልተመቻቸውን ፖለቲካዊ ሁኔታ በዘፈን ማውገዝ፣ ለሰላምና ለፍትህ መጣራት ይችላሉ። አርቲስቶች ማድረግ የማይችሉት ወይም ገደቦቻቸው አንቀጽ 29 ህዝባር 6 ሕጉ ነፃነት ቢሰጥም አንዳንድ ገደቦችን ግን ያስቀምጣል። እነዚህም ጦርነትን መቀስቀስ፣ በቀጥታ ህዝብን ለጦርነትና ለግጭት የሚያነሳሳ ንግግር፣ የሰብአዊ ክብርን መንካት፣ ግለሰቦችን በግል ማንነታቸው መስደብ ወይም ስማቸውን ማጥፋት፣ የሕፃናትን ደህንነት የሚነኩ ንግግሮች። የቴዲ አፍሮ ሰምና ወርቅ የሕግ ጋሻው ምንድን ነው? ቴዲ አፍሮ የሚታወቀው በረቂቅ የቅኔ ስልት ነው። በሕግ አግባብነት አንድን ሰው ለመክሰስ ቀጥተኛ ማስረጃ ያስፈልጋል። ያ ማለት ፍርድ ቤት ሰውን የሚዳኘው በቃላት ቀጥተኛ ትርጉም እንጂ ሰዎች በልባቸው በሚተረጉሙት ትርጓሜ ከሰው ሰው በሚለያየው በወርቁ አይደለም። ለምሳሌ 12 ፍየሎች አንድ ነብር ፈጃቸው የሚለው አቃቤ ሕግ ነብር ያለው ጠቅላይ ሚኒስቴሩን ነው ብሎ ለመክሰስ ቢሞክር አርቲስቱ ያ የአንተ ትርጓሜ እንጂ የኔ አይደለም የማለት ሙሉ መብት አለው። ነብር አለ ማለት ጠቅላይ ሚኒስቴር አለ ማለት ነው ብሎ መክሰስ በሕግ ፊት በጣም ደካማ መከራከሪያ ነው። ፖለቲካዊ ትርጉሙ ግምት እንጂ ማስረጃ ሊሆን አይችልም። ሰሙ ቴዲ 12 ፍየሎች ብሎ በግልጽ ቋንቋ ስለ እንስሳት ወይም ስለ ቁስ እያወራ ነው። ወርቁ እኛ ሰሚዎቹ የምንሰጠው የፖለቲካ ትርጉም ወርቁ ይባላል። በዚህ የተነሳ ደግሞ አይጠየቅም። ምክንያቱም ሰው የፈለገውን ማሰብ ስለሚችል ትርጉሙ ከሰው ሰው ስለሚለያይ ነው። ቴዲ አፍሮ አምኖ መከዳት እንዴት ያማል ሲል ስለ ፍቅር ግንኙነትም ሊሆን ይችላል። ሰሚው ግን ከሀገሪቱ ፖለቲካ ጋር ያያይዘዋል። ሕግ ደግሞ የሚዳኘው በግጥሙ ግልጽ መዋቅር እንጂ ሰዎች በልባቸው ውስጥ በሚያኖሩት ትርጉም አይደለም። የወንጀል ሐሳብ ለማረጋገጥ መቸገር። አንድ ሰው ወንጀል ሰርቷል ለመባል ክፉ ሐሳብ ሊኖረው ይገባል። ቴዲ ዳስ ጣል ሲል ሀገሪቱ ፈርሳለች አልቅሱ የሚለውን ትርጉም በምሳሌያዊ አነጋገር የቀረበ ነው። ይህ ደግሞ ሀገራዊ ሐዘንን እንጂ መንግስትን በኃይል መጣል ተብሎ አይተረጉም። ጥበብ በራሱ ተለዋዋጭ ትርጉም ስላለው ሕግ በግምት ላይ ተመስርቶ ሊቀጣው አይችልም። መሆን ያለበት ይላል የሕግ ተንታኙ፣ ለመንግስት ትዕግስትን መምረጥ፣ አርቲስቱ የህዝብ ድምፅ እንደሆነ ማወቅ ያስፈልጋል። ያ ማለት የተወሰኑ ሰዎችን ሐሳብ ነው ያንጸባረቀው። እሱን ማሰር ወይም ማሳደድ በህዝብ ዘንድ መንግስትን የበለጠ ጨቋኝ ያስመስለዋል። ትችቱን እንደ መስታወት አይቶ የተባሉትን ችግሮች ካሉ ለመፍታት መሞከር ይበልጣል። ጥበብን በጥበብ መመለስ። መንግስት በሐሳቡ የማይስማማ ከሆነ በሕግ ከመሄድ ይልቅ በራሱ ሚዲያ አውታሮች የተሰሩትን ስራዎች በተሻለ ሐሳብ መሞገት ይቻላል። አርቲስቱና ደጋፊዎቹ ደግሞ ለሰላም ቅድሚያ መስጠት። አርቲስቱ የሚገልጻቸው ስሜቶች ህዝብን ለቁጣ ሳይሆን ለተሻለ ለውጥና ለሰላም እንዲያነሳሳው ማበረታታት አለበት። በሕግ ማዕቀፍ ውስጥ መቆየት። ቴዲ አፍሮ እስካሁን ድረስ በግጥሞቹ ውስጥ በቀጥታ አመጽን አይቀሰቅስም። ይህንኑ ጥበባዊና ጨዋነት የተሞላበትን አካሄድ መቀጠል እሱን ከክስ ይከላከለዋል፣ ክብሩንም ያስጠብቅለታል። በአጠቃላይ በሕግ ደረጃ ኢትዮሪካ የተሰኘው አልበም የሥነ ጥበብ ውጤት ስለሆነና በቀጥታ ሕገ መንግስታዊ ስርዓቱን በኃይል ለመናድ ስላልጣረ አርቲስቱ ሊከሰስባቸው የሚችሉባቸው የሕግ መንገዶች በጣም ጠባብ ናቸው። የህዝብ መጨነቅ የመነጨው ከሕጉ ሳይሆን የፖለቲካው ሁኔታ ነው ይላሉ ስማቸው ያልተጠቀሰ የሕግ ባለሙያ።
ውድ አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታረጉ በትህትና እንጠይቃለን።